ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን ልዩ የትንታኔ መርሃግብራችን ነው በመከታተል ላይ የምትገኙት። እንግዲህ ዛሬ በትልቅ ርዕሰ ጉዳይ ነው ተመልሰን የመጣነውና በተለይም ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት ጉባኤ አዘጋጅነት ዝክረ ኒቂያ በሚል መሪ ሐሳብ ልዩ ጉባኤ እየተካሄደ ነው የሚገኘው። በትላንትናው ዕለት ሚያዝያ 20 ቀን ተጀምሯል እስከ ሚያዝያ 22 ቀን ድረስ ነው ይህ ጉባኤ የሚቆየው ማለት ነው። እንግዲህ ምን ሐሳቦች ተነሱ ምን ነበር ጉዳዩ የሚለውን ደግሞ ለእናንተ ለተመልካቾቻችን ልናደርስ ቤተ ማርያም ተምትሜና እኔ ኤልሳቤት ቤተ እዚህ ስቱዲዮ ተገኝተናል። እንኳን ደህና መጣ። እንደዚህ አይነት ትላልቅ ጉባኤያት ብዙ አይደረጉም በቤተክርስቲያናችን የሆነ ጉዳይ ሲያጋጥምና በዛ ጉዳይ ደግሞ ሊቃውንቱ ተገኝተው ማብራሪያ መስጠት ሲኖርባቸው እንዲሁም ደግሞ ውሳኔዎች መተላለፍ ሲኖርባቸው ነው እንደዚህ አይነት ጉባኤዎች የሚደረጉትና በተለይም በቀደሙት ዘመናት መናፍቃን ከሐዲስ ሲነሱ ሃይማኖትና ስርዓት ሲጣስ እንዲሁም ደግሞ አላውያን የሐሰት ትምህርት በአውደ ምሕረት ሲሰብኩ ከዛ በተጨማሪ ደግሞ የተለያዩ በተለይ የክህደት አስተምሮቶች ሲነሱ ሊቃውንት አባቶቻችን ተሰብስበው በጉዳዩ ላይ ማብራሪያ የሚሰጡበት ምላሽ የሚሰጡበት የተለያዩ አጀንዳዎችን ቀርጸው ደግሞ ለቅዱስ ሲኖዶስ ምልዓተ ጉባኤ የሚያቀርቡበትና ቅዱስ ሲኖዶስ ምልዓተ ጉባኤም ደግሞ ነገሮችን አይቶ ገምግሞ ተወያይቶ ምላሽ የሚያገኝበት ሁኔታ ነውና አሁን ደግሞ ዝክረ ኒቂያ በሚል እንግዲህ ከረጅም ዓመታት በኋላ ነው ይህ ጉባኤ እየተካሄደ የሚገኘው። እንደው ጉባኤው እንዴት አገኘኸው? በዋናነት እንግዲህ ይሄ ጉባኤ የሚሰበሰብበት የተለያዩ ሀገራዊ እንዲሁም ደግሞ ያስተምረው ስህተቶች ሲኖሩ የተለያዩ ችግሮችን ለመፍታት የሚሰበሰብ ጉባኤ ነውና እንደው በዋናነት ወደ ጉዳዩ ወደዚህ ጉባኤ ከመግባታችን በፊት የሊቃውንት ጉባኤ ራሱ የተቋቋመበት ዓላማ ምንድነው? እንደዚህ አይነት ስብሰባዎች የሚደረጉት ምን አይነት ነገሮች ሲፈጠሩ ነው የሚለውን መለስ ብለን ማየት ይኖርብናል ብዬ አስባለሁና እንደው ከዚህ አንፃር የሊቃውንት ጉባኤ በዋናነት የተቋቋመበት ዓላማ ምንድነው ብለን ስንመለከት የቅድስት ቤተክርስቲያንን ስርዓት አምልኮ ለማጽናት የተቋቋመ ጉባኤ ነው ማለት ነውና ቅድስት ቤተክርስቲያን ለምትፈጽማቸው ለምታከናውናቸው ማናቸውም የስርዓት አምልኮ ጉዳዮች የሚወስነው